የዛሬው ቪዲዮ ደግሞ ደረጃ ምንድነው የሚለውን ለመለየት ነው። አሁን ለምሳሌ እንደ ቢም አይነት ስታንዳርድ ስንጠቀም እንዴት ነው የምንለየው? እና ባለሙያ ተኮር አድርገን ነው የዛሬውን ደግሞ ኤግዛምፕል ማለት ነው። የኢትዮጵያ ቢም ነው፣ ስሜታዊ ታምር ይባላል። አሁን ሁለት ባለሙያዎች አሉ ብለን እናስብ። አንደኛው በእጁ ይሰራል፣ አንደኛው ደግሞ በዚህኛው ጫፍ ያለውን በሲኤንሲ ማሽን ወይ ደግሞ በማሽነሪ ተጠቅሞ የሚሰራ ሰው ነው ባለሙያ ነው ብለን እናስብ። በሁለቱ መካከል የደረጃው ልዩነት ምንድን ነው የሚለው ለመለኪያ የራሱ መለኪያ አለ። እንደሚጠቀሙት ቴክኒክ እና እንደሚጠቀሙት መሳሪያ ይለያያል። መሳሪያው ራሱ ቴክኒኩን ዲክቴት ያደርጋል የምንጠቀመው ማለት ነው። ስለዚህ አሁን ለምሳሌ አንድ ፕሮጀክት ላይ በድንጋይ ጌጥ የሚሰራ ካለ ህንፃው ላይ የሚለጠፍ ያ ድንጋይ ጌጥ ሲሰራ በሲኤንሲ ማሽን ወይ ደግሞ በማሽነሪ ሲሰራ የራሱ መለኪያ አለው ያንን ነገር ለመስራት ማለት ነው። መለኪያው ለምሳሌ በሲኤንሲ ነው ፈልፍሎ የሚሰራው እያንዳንዱ ጌጥ ብለን ብናስብ የሜሽ ኳሊቲ ገና ከመጀመሪያው ሲጸነስ ጀምሮ ማተር ያደርጋል ማለት ነው። ይሄ የሱ መለኪያው ነው፣ የደረጃ መለኪያው ነው ማለት ነው። ሁለተኛው ደግሞ ለዛኛው ለምሳሌ በእጁ ለሚሰራው የራሱ መለኪያ አለው። እሱም በኤክስፒሪየንሱ ባለው የኳሊቲ ይለካል ማለት ነው። ሲፈለፍል የሚጠቀማቸው ስሌቶች ያን ነገር ለማምጣት ማለት ነው። እኩል እንዲመጣለት እኩል እንዲያልቅለት የሚጠቀማቸው ስሌቶች በአይኑ ሲለካ፣ በሜትር ሲለካ፣ በክንድም ሊሆን ይችላል፣ በባህላዊ መንገድ ቢለካ ያ የራሱ መለኪያ አለው ማለት ነው። ስለዚህ አንዳንድ ጊዜ ማሽን ስለያዝን ብቻ አንደኛ ደረጃ ነው ማለት አይደለም የምንሰራው ነገር፣ ወይ ደግሞ በእጅ ስለሰራን ባህልን እየጠበቅን ነው ማለት አይደለም። ባህላዊ አሰራርን እየጠበቅን ነው ማለት አይደለም። ደረጃውን ማወቅ ያስፈልጋል የሚሰራበትም ማለት ነው። ለዛ ነው ብዙ ጊዜ አሁን ለምሳሌ ዘመናዊ ሆቴሎች ሲሰሩ ሀይቅ አካባቢ የሚሰሩ እንትኖች በሳር ምናምን ተደርገው ይሰራሉ፣ በባህላዊ መንገድ ይሰራሉ። ግን ሲታዩ የተሻሉ ናቸው ከአካባቢው ላይ ከሚሰሩት ነገሮች ማለት ነው። ያ የሆነ ምንድነው የባለሙያዎች እዛ ላይ የተሳተፉት ባለሙያዎች ደረጃ የተሻለ ስለሆነ ነው እዛ ፕሮጀክት ላይ ማለት ነው። በሳር አስተሳሰርም ሊሆን ይችላል፣ አጠቃቀም ተጨማሪ የተቀላቀሉ ማቴሪያሎች ከአካባቢ ላይ የሌሉ ከሌላ ቦታ የሚመጡ እነዚህ በሙሉ ተደምረው ናቸው የአንድን ነገር ደረጃ መለኪያ የሚጨምሩት የሚቀንሱት ማለት ነው። ልክ እንደዚያ ሲኤንሲም ደግሞ ማይረባ ኳሊቲ ነገር ቢሰራ ባለው የሜሽ ብዛት በሚፈጀው ታይም ፕሮሰስ ለማድረግ ያንን ማሽኑ ፕሮሰስ ለማድረግ የሚፈጅበት በዛ ይለካል ማለት ነው። ስለዚህ ደረጃ ማለት ከባህላዊና ከዘመናዊነት ጋር የሚያያዝ አይደለም። ደረጃ ከስራ ችሎታ ጋር የሚያያዝ ነው። አመሰግናለሁ። መልካም ቀን። ላይክ፣ ኮሜንት፣ ሼር ማድረግ ይደረሰ